ያምራል። ነጭ ሽንኩርት ላምጣት ትችላለሽ? አይፎን መንገደኛ ነው። ኦኬ ኧረ ቆይ ይፈል። እሺ አይ ወራንቺ አያይፈል ማለት ነው ያለው ስጋው ሳይደር አሁን ምን የሚሉት ነው? ቆይ ስጋው ሳይበስል አሁን እዚህ ላይ ሽንኩርት ይጨመራል ማለት ነው። መጀመሪያ በሰል ማለት አለበት አይደል? መጀመሪያ መብሰል አለበት። እሺ ስጋው ከመብሰል በፊት እና ከዛ ነው ይሄ መጀመሪያ ይሄ ይገባል። ቃሪያ እና ቃሪያ ከሌለማ ከዛ ይሄ ሲበስል ይሄኛው ይከተላል። ሽንኩርቱ ነው የሚገባው። ከዛ ሽንኩርቱ ትንሽ ለብ እንዳለ ቲማቲም ግን ደረቅ ጥብስ ላይ ነው ይገባል። ቲማቲም እኮ ደረቅ ጥብስ ላይ አይገባም። እኛ ታዲያ በእንጀራ እኮ ነው የምንበላው። እኔ ፖዝ ብዬ ነው ያው ሰዓት ለፍልፌ እንትን የለሽም ከዝብራ ምን ያደርጋል? ኖርማል እንዳበሻ ነው የምንጠጣው። የእነሱን ጠረን ማንጠታቸው ስጋ መጥበሻ ባለፈው ውይ ታዲያ አመት ሆነዋል። እሱ አንቺ ገዝተሽ ባልገዝተሽ ብለኛለች። አመት መች ሞላዋል? አመት ይሆናል አሁን ያለች መጥበሻ። ይህን ጊዜ ኢቨን ተክያው ቢሆን እራሱ በቅሎ ልጅ አድርሷል። እንዴት አደራችሁ ቤተሰቦች? ደህና ናችሁ? ሁሉ ሰላም ነው? እኔና ማቅጃ እንባባላለን። ኦኬ አትበይ። ይህ ስራ ስትል ያው እኔ ሼፍ ነኝ። እኔ ሼፍ ነኝ። እሷ ነጭ ሽንኩርቷን መላልታ ማለት ነው። እሺ ምን ሼፍ ናት? የሼፎች እንትን ናት። እሷ ሼፍ ናት። እኔ ሼፍ ነኝ። ደረቅ ጥብስ እየሰራን ነው። ሙያ ከኔ ተማሩ። እሺ ሙያ ከኔ ተማሩ። ሙያ እኮ በሰሃን ነው የሚበላው። ግን እንዴት ቆይ ስጋ ጤንነት የለውም አንቺ? ይሁን በቃ ወጥ እናድርግ። የቱ ባለፈው ፍሪጅ ማን የሰራው? እኔ የሰራሁት ሆዱ ባለፈው እንደውም በእንደ ሰራሁት እንደዚህ ያነገርኩት እኔ የት ነበር? በፍሪጅ በቪዲዮ አላሳየሽም ነበር? ሽንኩርት የበዛበት ሽንኩርት ሽንኩርት እየበላሽ ነበር። ቀይ ነው። ደስ ወጥ ይመስላል። ለማስመሰል ነው። ግን ያቃጥላል። በእንጀራ አሁን እሱን እንትን አድርገን ይሄንን ደግሞ ወጥ ወይ መስራት ምንም ማድረግ አይቻልም። ወደቀ አይባልም። ትልቅ ሰው አይደለም። ድሮ ልጅ እያለሁ እናቴ በጣም ስታጠፋ የሚቆጣት ስለሌለ እሷ ስታጠፋ ምንም አይመስላትም። እና ጠጣለች ሰራውና ያምራል። ከዛ ያው ይሄ ኩሽና ስለሆነ
የኩሽና ሰዓት ለማስመሰል ማንኪያ ምናምን ነው ያለው። ይሄ ስጋ ይመስል አይደለም። ኧረ ይመስላል። በቃ ይበቃዋል። ሲጀመር አርጌ ሽንኩርቱ ምናምን አርጌ ቲማቲም ምናምን ጨምር። ኧረ ቆይ ስጋ ቀዩ አለበት። ዝም ብሎ ቀላት ነው እንጂ በስሏል። ኦልሬዲ የእውነት በስሏል። ይበቃዋል። ሽንኩርቱን አርጌ ቲማቲም ነው አርጌ ይኸውላችሁ፣ አያችሁ ገና ስጋው አልበሰለም። ሽንኩርት አርጊ ትለኛለች። እናንተ ፍረዱ። እንግዲህ አለቃ ጨምሪ ካለችኝ መጨመር ነው። ሽንኩርቱንም አንተ ጨምሪ። አይ ሽንኩርት ይሞታል። ቲማቲም አያችሁ ማቀርቀሪያ የለም ከነፌስታሉ ፌስታሉ ይሟሽሻል። ከታች ወደ ውስጥ በቃ ልብሴ እንዳለ አንቺ ቢታዋችሁ እንደኛ የደመደመ ነው። ይሄ ነው ከነላስቲኩ ቀዳዳ እንዳይኖረው እንጀራው ኖ እንትን በይ ጠቅለል እንዳለ ለስንት ደቂቃ? ስንት ደቂቃ ነው ያለው? ፌስታል እኮ ማይክሮዌቭ አይገባም። እኔ እንደዛ ነው የማሞቀው። የለም እያልኩሽ አይደል? ቃሪያ የት አለ? አላወቅሽበትም ማለት ነው። ይሄ ቸርች እንደዚህ አይደል የምንበላው? ቢሆንም ደስ ይላል። እንጀራ ዛሬ ነው የገባው። ቢገባም ገና ከምጣድ አንቺ ይሄ ነገር አይቆምም እንዴ? አይቆምም እንዴ? አይበቃም? ስጋ መጥበሻ ቢኖረው በምን ነበር ቃሪያ እንጸልይ መጀመሪያ ላኪ በጌታ
ኢየሱስ ክርስቶስም ስም የተባረከ ይሁን። ይህን ምግብ ለስጋችን ስለሰጠን እናመሰግናለን። ላጡት ከእጆቻቸው ስለስጣቸው በጌታ በኢየሱስ ክርስቶስ ስም አሜን። ጀምሪ ቢ ማኪ ይዝራኝ በጣም ነው የሚሞቀው። ልገለኝ እኮ ነው። ጌታን ግን እንጀራው አለሰለሰ። እኔ ለራሴ አሞቃለሁ በጣም እንዴ ከአንቺ ጋር እኔ ምን አከራከረኝ? አሁን ታዲስ ትሞቂያለሽ። ያው 22 ላይ በረዶ ነው ማኪ ውሃ ነው ጌታ ነው አልጠጣልሽም። ዝጊው ማርና ክርስቶስ ታንተኛ ታዲያ ውሃ ነው የለም እንዴ ቤቱ የለውም። ስኳር ተጨምሪበታለሽ። ከለር ብቻ ነው የፈለግነው እንጂ የሚበጠበጠው ጁስ ይሄ ድምጽ ግን አይገባም እና ምን ልታረግ ሙሉ በሙሉ አጠፋው ድምጽ ማይክሮዌቭ ጫፍ ላይ ስታርት የሚለውን ብቻ መንካት ነው። መጣው እሺ ጸጥ ይበልብሽ ማለት ሌላ ቦታ መጥተሽ እንዳይ ከምግብ ያስነሳ ሰው ምግብ ቀርባ ይነሳ። ይሄ ምን ቤት ነው? ኧረ ተይ ዝም ብሎ ነገር ነው አንቺ አበርታማ እኮ ነው። እናንተ ቤት እንደው ከኛ የባሰ ቀዳዳ ነው። ፋኒ ጥብሱ ያንቺ ምን ይላል አለ የሆነ ገጅና ጫጭ ቀምስ ነው እንፈልጋለን። ምን ችግር አለ? በያረ ሰዓት እየደረሰ ነው እየቆጠረ ነው እንዴ? እኔ መረቅ ነው የምፈልገው ከኔ ዶሮ ነው ዋው እግር የለውም እንዴ? አንቺ እዛ ርቀሽ እንዴት ልሂድ? ጮማው እራሱ ደስ ሲል ይቀጥላል። ምንድን ነው ቤታችሁ? ፓውል ጨምርበት ይሽም ቀለጥኩልሽ እኮ አስነሽኛ ወይ አርፈን አንበል አንዴ እንዲተንቀልቀል ምንም እኮ ወይ መጋረጃውን ዝጊ። ግስታ እስቲ ፋኖ ኮል ነው የሚለው ያ እስታሳ ነው በጣም ፓውደር ላይ ያደረኩት ገና እኛ ከውጭ ስለገባ ነው። ያቃጥላል። ይሄ እንትኑን እኮ ነው ይሄ እቺ እንትኗን የለችም ፈጭቼ ነው የጨመርኩት። ሄሎ እንኳን ጥርሴን ነው የሚያመኝ። ቢላ ምትሽ እኮ ቢላ መቆረጥ ይችላል። አራት ታገይበ
ቢላም ጫም በቢላ ቁረጭ አልበሰለም። በስሏል። ከዚህ ጋር ወደ ጥርሴ በሙቀት ተገደለች።